ባሌ ዶክተር ነው። ጎበዝ ዶክተር፣ ምስጉን ዶክተር፣ ማህበረሰቡን ለማገልገል የእውነት ታጥቆ የተነሳ የሰዎችን ችግር ሲፈታ በጣም የሚደሰትና የሚኮራ ሁሌም በሙያው በቀናነትና በመልካምነት ለማገልገል የሚተጋ ዶክተር ነው። ለእኔ ደግሞ የ15 ዓመት ባሌ፣ ወዳጄ፣ ጓደኛዬ፣ ሁሉ ነገሬ ነው። ታዲያስ ከአንዲት ቆንጆ ወጣት ሸበላ ቀልቃላ ልጅ ጋር ድብን ያለ ፍቅር ያዘው። እልም ያለ ውዴታ ውስጥ ገባ። ያንን ያወቅኩ ዕለት የተዳፈነው አውሬነቴ ወጣ። እንደ እብድ አደረገኝ። አልያዝ አልጨበጥ አልኩኝ። የቤቴን ዕቃ ሁሉ ፈጀሁት። ስንት ዋጋ ስንት መስዋዕትነት ከፍዬ የገዛሁትን ያሟላሁትን ኪችኔን፣ ሳሎኔን፣ ሁሉ ነገሩን ድብልቅልቁን አውጥቼ ዱቄት አደረኩት። እሱም ልጆቼም እስኪፈሩኝ ድረስ ጓደኞቹ እንዲሁም ጓደኞቼ እንደዚህ አይነት ሰው ነሽ እንዴ? ንዴትሽ የዚህን ያህል ነው እንዴ? አናቅሽም ነበር እንዴ? ከአንድ ከተማረ ሰው የሚጠበቅ አይደለም፣ እንዳንቺ ካለች ዶክተርም የሚጠበቅ አይደለም እያሉ በጣም እስኪናደዱብኝ ድረስ ንዴቴና ቁጣዬ ከሱ ተግባር በላይ እኔ ላይ እንዲናደዱና እንዲቆጡ እስኪያረጋቸው ድረስ አውሬ ሆንኩኝ። እኔም በሙያዬ ዶክተር ነኝ። ነገር ግን ዶክተርነቴ ወረቀት ላይ ነው የቀረው። ከትምህርት ቤት ከወጣው በኋላ መድረክ ላይ ዶክተር እከሌ ተብዬ ከተሸለምኩኝ፣ ከተወደስኩኝ፣ ከተሞገስኩኝ በኋላ የሚገባኝን አገልግሎት ለራሴም ለማህበረሰቤም አልሰጠው። ዲግሪዬም ግድግዳ ላይ ተንጠልጥሎ ወረቀቴ ደግሞ አቧራ ቅሞ ቁጭ ብሏል። ለምን አትይኝም? እሱን አግብቼ እሱን ወድጄ የእሱ ሚስት ሆኜ የእሱ የልጆች እናት ሆኜ ሁሉን ነገር ተውኩት። ሁሉን ነገር ረሳሁት። የእሱ ሚስት መሆን ለእኔ ከዶክተርነትም በላይ ነበር። ልጆች የማሳደግ ለእኔ ከስራም ከደሞዝም ከክብርም ከውዳሴም በላይ ስንት ዓመት ቤተሰቦቼም ራሴም አይኔ እስኪቃጠል ያጠናሁትን የለፋሁበትን የደከምኩበትን ሁሉ እርግፍ አድርጌ ትቼ የቤት እመቤት ስሆን እናት ስሆን ሚስት ስሆን ለደቂቃ እንኳን አላቁማማሁም ነበር፣ አልተሰኘሁም ነበር። አንድም ቀን ውስጤ ላይ ያ ሁሉ የለፋሁበትን ነገር አስቀምጬ መቅረቴ ግን ትክክል ነው ብዬ አስቤበት አላቅም ነበር። ሀውለት ይገርምሻል። ነገር ግን ዛሬ ያ ሁሉ ነገር አልፎ ባሌ በ40 ዓመቱ ፍቅር ያዘኝ እያለ ሲንቀዋለል ትዕግስትና ሰብር አሳጥቶ አውሬ ያደረገኝ ወሬ መጨረሻ ራሴኑ ዋጋ አስከፈለኝ። እኔ የአንድ የፍቅር ተምሳሌት ከሆኑ እናትና አባቶች የተወለድኩኝ የመጨረሻ ልጅ ነኝ። ከኔ በላይ አንድ ወንድና አንድ ሴት እህትና ወንድም አሉ። እናትና አባቴ እጅግ በጣም ከሚዋደዱ ከሚፋቀሩ፣ ፍቅር በእግሩ ቆሞ ሲሄድ ማየት ከፈለግሽ፣ ተግባሩን መመልከት ከፈለግሽ የእኔን እናትና አባት ህይወት መመልከት በቂ ነው። አባቴ እናቴ ለ2 ዓመታት ከባድ የሆነ ጽኑ ህመም ይዟት አልጋ ላይ ስትተኛ አልጋውን እንኳን አልለየም። አብሯት እየተኛ ትኩሷታን ቼክ እያደረገ ሌሊት ስትነሳ እየተነሳ ስታቃስት እያቃሰተ ስትገላበጥ እየተገላበጠ አንዳችንን እንኳን አጠገቧ ሳያደርስ አስታመማት። በጣም ነበር የሚወዳት። ራሱ ነበር የሚያበላት፣ ራሱ ነበር የሚያጠጣት የሚያጎርሳት። እንኳን ሰራተኛ ነርስ ይቅርና እኛን እንኳን አያምንንም ነበር። ያን ሁሉ ጊዜ በህመም እየተሰቃየች እሷ የምታስበው ደግሞ ለሱ ነበር። እዛ ህመም ላይ በነበረች ሰዓት እርጅና ዘመናቸው ላይ አልነበሩም። እኔም ልጅ ሆኜ እነሱም ጎልማሶች ሆነው ነበር። ገደልኩህ እኮ፣ ከሰው በታች አረኩህ እኮ፣ አስረጀሁህ እኮ፣ የምትፈልገውን አድርግ፣ ፈቅጄልሃለሁ፣ ከኔ ጋዚ አትቆራመድ፣ ከኔ ጋዚ አትቦን ትለው ነበር እናቴ። ከእሷ ህመም በላይ የእሱ ከእሷ ጋር መቆራመድና የእሱን እሷን ለማዳን ደፋ ቀና ማለት ህመም ይሆንባት ነበር። አይሆን የለም እግሯን እያሸ ሰውነቷን እያሸ ሐኪም ቤት እየወሰደ መድኃኒቷን ተከታትሎ እየሰጠ አንቺ ካልበላሽ አልበላም፣ አንቺ ካልጠጣሽ አልጠጣም፣ ከፈለገ ይውጣ ብዩ ጉረሹ እያለ በእጁ ፈትፍቶ በማንኪያ እያጎረሳት 2 ዓመታትን አስታሞ እናቴን አዳናት። እናቴ ከዳነች በኋላ ቆማ መሄድ ከጀመረች በኋላ ፍየል እያረደ በግ እያረደ ዶሮ እያረደ ራሱ እየቀቀለ ሾርባና ምግብ እያደረገ ቁጭ ብሎ አብልቷት ነበር የሚወጣው። እዛ ሰዓት መጥቶ ያበላታል፣ እራትም ያበላታል። እምቢ ካለች እኔም አልበላም ብሎ ጥሎ ይወጣል። እሱ እንዲበላ ሲል ስትል በግዷ ትበላለች። ያ ጥገና ታማሚ ገመምተኛ ሳይሆን አራስ መስላ ወፍራ አምራ ጠንክራ ከአልጋዋ እንድትነሳ አደረጋት። የአባቴ ፍቅር በዚህ ደረጃ በተግባር የተገለጠ ነበር። እሷ ካልበላች አይበላም፣ እሷን ካሌለች ቤት አይገባም። እሷ ውጪ ከሆነች ሄዶ ካለችበት አምጥቷት እንጂ እቤቱ ገብቶ ሶፋ ላይ የማይቀመጥ አባት ነበር። እሷስ ራሴን አመመኝ ካላት ምትይዞ ይጠፋታል፣ ምትጨብጦ ይጠፋታል። ዳማከሴውን ትበጥሳለች፣ ጤና አዳሙን ትበጥሳለች፣ ዶክተር ጋር ትደውላለች፣ ሐኪም ቤት ካልሄድን ትላለች። ቁጭ ብድግ ነው የምትለው። አናቱ ላይ ቅቤ ታደርጋለች፣ እግሩን ታጥባለች፣ እግሩን ታሻለች። አባቴ የእናቴ ጭንቀት በጣም ይጨንቀው ስለነበረ ያስፈራውም ስለነበረ በከፍተኛ ሁኔታ ካልታመመ በስተቀር አመመኝ ብሎ ለእሷ አይነግራትም ነበር። ቀስ ብሎ ለኛ ነበር የሚነግር ምንችለውን ነገር እንድናደርግለት። እሷ ከሰማች ሚሞት ሚያመልጣት ከእጇ ልክ እንደ ቅቤ ቅልጥ ብሎ የሚፈስ ያህልን ነበር ስፍስፍ የምትለው።
አባቴ ደግሞ አባትነቱ ድንቅ ነበር። ውድ ልጆቹን የሚወድ ስሞ የማይጠግብ አቅፎ የማይጠግብ አጫውቶ የማይጠግብ እናት የሆነ አባት፣ ካገባን በኋላ እንኳን ለኪሳችሁ እያለ የኪስ ገንዘብ የሚሰጥ አግብተን ከቤት ከወጣን በኋላ በሳምንት 3 ቀን 4 ቀን መተን ካላየ ነው ምን ሆነው ነው ብሎ ሚስቱን አንጠልጥሎ ቤታችን ድረስ የሚመጣ የሴት ኪስ አይሞላም፣ የሴት ቦርሳ የሴት ጓዳ አይሞላም እያለ አንድ ቀንም ፖኬት መኒ ያላጓደለ ገንዘብ በየኪሳችን በየአካውንታችን የሚወረውር ደግ አባት። እናታችንስ እኔ አግብቼ እናቴ በኖረችበት ዘመን አንድ ቀን ሽሮ በርበሬ በሶ ብዬ አስፈጭቼ አላቅም። በየዓመቱ አስፈጭታ ለእኔም ለእህቴም እኩል አካፍላ የዓመት ቀለባችንን ሰፍራ የምትልክ እናት፣ ጓዳችንንም ህይወታችንንም ለመጠበቅ የራሳቸውን ህይወት የከፈሉ እናትና አባት ነው ያሳደጉኝ። ለእኔ ወንድ ማለት እንደ አባቴ ነው። ለእኔ ባል ማለት እንደ አባቴ ነው። አባቴን ባየሁበት፣ አባቴን ባፈቀርኩበት፣ አባቴ እናቴን ባፈቀረበት፣ እናቴን በተንከባከበበት፣ በወደደበት ልክ እኔም ባሌን ወደድኩት። ባሌ መልካም ሰው ነበር፣ ጥሩ ሰው ነበር፣ ያፈቅረኝ ነበር። ተምሳሌትነቱን ልክ የአባቴ አይነት ባላገኘው ምደገፈው ነው። እንደ እናቴ ለጥ ብዬ ላዩ ላይ የምተኛበት ፍራሼ ነው፣ መደገፊያዬ ነው ብዬ ለባሌ ሁሉንም ነገር ታውኩለት። ወንድ የማውቀው እኔ አባቴን ስለሆነ፣ ባል የማውቀው አባቴን ስለሆነ። እናቴ አንድ ቀን አባቴን ገንዘብ አነሰኝ፣ ገንዘብ ቸገረኝ ብላ ስትጠይቅ ሰምቼ አላውቅም። አባቴ ነጋዴ ነበር። በካኬ የተሞሉ ብሮችን ይዞ ይመጣና ማታ ይሰጣታል። ቆጥረን አስተካክለን የምትፈልገውን በቂን ያለችውን ያህል ዘግና ከወሰደች በኋላ ጠዋት ሄዳንን ብር አካውንት ውስጥ የምትከተው እሷ ነበረች። እሱ ቀን ሰርቶ ያመጣል። ሂሳቡን ሰርታ ኳልኩሌት አድርጋ ባንክ ከታች የምትፈልገውን ወሳጅ፣ ለቤቷ የምትፈልገውን አድራጊ እሷ ነበረች። እንኳን ለራሷ ለቤተ ዘመድ፣ ለጓደኛ፣ ለጎረቤት እንኳን ምትሰጠው ስትፈልግ አትጠይቀውም። ዝግና አድርጋ ነው የምትወስደው። ነፃነት ተሰጠኝም ብላ ግን መስመር አታልፍም። እላፊ አትሄድም። እንደፈለገች አታባክንም። ቁጥብ ነበረች። ጠንቃቃ ነበረች። ኪሱን እንዳትጎዳ ሁሌም ትጠነቀቃለች። እናም እንደ አባቴ ደግ ነው፣ አፍቃሪ ነው። እኔም እንደ እናት ይሆንለታለሁ፣ አፈቅረዋለሁ ያልኩት ባሌ ከ15 ዓመት በኋላ የሶስት ልጆች አባት ሆኑ። ሌላ ሴት አፈቀረ። ያንንም ሆነ የሰማኝ ጊዜ ማናት ሴቷ ለመሆኑ? ወጣት ትንሽዬ ቆንጅዬ አማላይ ልጅ። ታዲያ የተገናኙ እዛው ስራው ቦታው። ያኔ ነበረ እስከ መጨረሻው የሚያጸጽተኝን፣ ዋጋ የሚያስከፍለኝን፣ ድብልቅልቅ ያለ ንዴት፣ ውጥንቅጡ የወጣ ስርዓት የሌለው ውሳኔን ወስኜ ህይወቴን ለአንዴም ለመጨረሻም ጊዜ ጨለማ ያደረግኩ ትለናለች። ሌላ ሴት እንዳፈቀረ እልም ጭልጥ ያለ አይኑንም ልቡንም የዘጋ ፍቅር ውስጥ እንደገባ በምን አወቅሽ ካልሽኝ፣ አንድ ስልክ ነው ያለው ባሌ። ያ ስልክ ለእኔ ሁሌም ነፃ ነው። እጠቀምበታለሁ፣ አነብበታለሁ፣ ሶሻል ሚዲያ እከታተልበታለሁ። አጠገቤ ነው ያለው። የሚዘጋ የሚቆለፍ የሚደበቅ ስልክ አይደለም። ያንን ነው የማውቀው። በዛም ባሌ ላይ ድገፍ ብያለሁ። ተከታትየውም ቼክ አድርጌውም አስቤውም አላውቅም። ሲጀምር የህክምና ስራ የህክምናው ዘርፍ አዳርም አለበት፣ ውሎም አለበት። ቋሚ ጊዜ የለውም። አውቀዋለሁ ሴክተሩ። በተፈለገ ሰዓት ጎበዝ ዶክተር ነውና እረፍትም ሆኖ ሊጠራ ይችላል፣ ያለ እረፍትም ሊሰራ ይችላል። እኔም ስለማልሰራ ህይወታችንን ለማቃናት ብዙ ሐኪም ቤቶች ላይ እየዞረ ይሰራል። እረፍት ያለው ሰው አይደለም። ያንን እረዳዋለሁ። ባለችው ሰዓት በተቻለ መጠን ፍቅርን ለመቀበል ፍቅርን ለመስጠት እሰራለሁ። የሚገርመው ነገር ግን እኔ ከማውቀው ስልክ ውጪ ባሌ ሌላ ስልክ ነበረው። መኪናው ውስጥ ሲሆን ሲወጣ ብቻውን ብቻ ሲሆን ኦን አድርጎ ይጠቀምበታል። እቤት ስገባ ዋናውን ስልክ ነው ይዞ የሚመጣው። በአጣዳፊ ሁኔታ ከህክምና ጣቢያ ተደውሎለት ድረስ ተባለ። ሌሊት ስለነበረ ብቻውን መሄዱ ደስ አላለኝም። ልከተልህ አልኩት። አረ በፍጹም አለኝ። በፍጹም እከተልሃለሁ፣ ብቻህንማ አትሄድም ብዬ ተከትዬው በመኪና አብረን ሄድን። እሱ ወደ ውስጥ ስራው ሊሰራ ሲገባ እኔ መኪና ውስጥ እዚሁ ልጠብቅ፣ እንቅልፍም ከወሰደኝ እተኛለሁ፣ ሂድ አልኩኝና መኪና ውስጥ ቁጭ አልኩኝ። ብቻ የሆነ ነገር ገልበጥ ጎርጎር ሳረግ ቅጣምባራቸው ጠፍቶ የተቀመጡ ወረቀቶች ነበሩና እነሱን ላስተካከል ብዬ ክፍትፍት ሳረግ ያቺ የተዘጋችውን ስልክ አገኘኋት። ከፈትኩት። የተደበቀ ስልክ ሳገኝ ዋይ ምንድን ነው ብዬ ጭንቅላቴ ብዙ ነገር መታኝ። በቀላሉ ላልፈው አልፈለኩም። ወደ ውስጥ ገብቼ ያደረጋቸውን የስልክ ልውውጦች፣ ሜሴጆች እንዲሁም ደግሞ ሶሻል ሚዲያ ላይ የተጻጻፋቸውን ያወራቸውን ነገሮች ገብቼ በማይበት ሰዓት የማልጠብቀው የማልጠረጥረው እውነት ባሌ ነው፣ የሌላ ሰው ስልክ ነው፣ ሰው ተሳስቶ ነው እስክል ድረስ ግራ የሚያጋባ ነገሮችን አየሁ። እዛው ቁጭ ብዬ በዛው ስልክ ታወራው ሴት ጋር ደወልኩኝ። በዛ ሌሊት ተነሳ ስልኩ። አስደነገጥከኝ እኮ ምን ሆነህ ነው? በሰላም ነው? ችግር አለ? የሚል የተበርበተበተ በጣም አሳቢ ተጨናቂ የሴት ድምፅ ሰማሁ። ማነሽ አንቺ አልኳት። ማነሽ አለችኝ። አንቺ ማነሽ አልኳት። አንቺ ማነሽ? ይሄ ስልክ የከሌ ስልክ አይደል እንዴ አለች። እኔ ባለቤቱ ነኝ። አንቺ ማነሽ አልኳት። ባለቤቱ ብላ ስልኩን ዘጋ። በዛ ሌሊት በዛ ሰዓት እስኪመጣ ራሴ መቆጣጠር አቃተኝ። መሆነው የሚይዘው የምጨብጠው ነገር ሁሉ ግራ ገባኝ። አራስ ነብር ሆኜ
እያለቀስኩ እየተራገምኩ ፀጉሬን እየነጨው ራሴን እየጎዳው በጣም ቆይቶ ስራው ከባድ ነበር መሰለኝ መጣ። ሌሊት ነው። ገና እንደገባ አንቄ ያዝኩት። ጥፍሮቼ አንገቱ ስር ተሰገሰጉ። ፊቱን ቧጨርኩት፣ ነካከስኩት። ግራ ገባው። ምን ሆናለች? ምን ጅኒ ነክቷት ነው እያለ ሊከላከለኝ ሞከረ። በፍጹም ሊከላከለኝ አልቻለም። ላዩ ላይ ሰፈርኩበት። ፊቱ እስኪ ደማ ድረስ ቦጫጨርኩት። ሰውነቱ ጥርሴ ሰውነቱ ስር እስኪገባ ድረስ ነከስኩት። ሲያይ ስልኩን አየሁ። ሁሉንም ነገር እንዳወቅኩኝ ገባው። በፍጹም ልረጋጋለት አልቻልኩም። በስንት መከራ እንቅ ጥፍር አድርጎ እጄን ይዞ አረጋጋኝ። እዛው እንደዛው እየተጨቃጨቅን እያለቀስኩኝ እየተሳደብኩኝ ነቃ። ባንተ መኪና አልሄድም ብዬ ከመኪናው ወርጄ ራይድ ጠርቼ በራይድ ቤት ሄድኩኝ። ያን ስልሽ ሀውለት እነዚያ የሚዋደዱ ህይወቴን ቀጥ አድርገው የያዙልኝ፣ ኑሮዬን ያቀለሉልኝ፣ ፍቅራቸው የመገበኝ ከምንም በላይ ከምንም ነገር ይልቅ የምወዳቸው የማፈቅራቸው እናትና አባቴ መደዳ ነበር የሞቱብኝ። እነሱ ሲሞቱ በጣም ተጎዳ፣ በጣም አዘንኩ። ሀዘኔ ትልቅ ነበር፣ ምሬቴ ከባድ ነበር። በዛ በሀዘኔ ሰዓት ድብርት ውስጥ ገባሁ። ሁሉ ነገር አስጠላኝ። ለባሌም በዛ ሰዓት ጥሩ ሚስት አልሆንኩለትም። ያ ሀዘኔን የቤተሰቦች ጋር ያለኝን አታችመንት፣ ፍቅራችንን፣ ውዴታችንን ቤተሰቦች ለእኔ ምን ማለት እንደሆኑ ያቅ ስለነበረ ይረዳኛል፣ ይንከባከበኛል። ከዚህ ድብርትና ከዚህ ሀዘን ጫና ውስጥ ከጎኔ ሆኖ ያወጣኛል ብዬ የጠበቅኩት ባሌ ያንን ሰዓት ተጠቅሞ ነበር። ለካ ወደ ውጭ ወጣሁ። አባቴ ትንሽ አርጀት እንዳለ ሞተ። እናቴ የአባቴን ሀዘን መቋቋም አልቻለችም። በጣም አዘነች፣ በጣም ተሰበረች። መብላት መጠጣት አቆመች። አባቴ በሞተ በአንድ ወሩ ነበረ እናቴም የሞተችው። አብራችሁ ቀበሩን፣ ጎን ለጎን ቀበሩን ይሉ ነበር። መዋደድ እንዲህ ነው። ሞትሽ እንኳን አንዴ ይሆናል። ስትፋቀሪ ስትዋደጂ ቀብርሽም ጥሪሽም እኩል ይሆናል። አባቴ ሁሌ እናቴን ይላት ነበር፣ ቀድሜሽ እኔ ልሙት፣ እንግዳይን ስትር አድርገሽ ትሸኝልኛለሽ፣ አትዋረጂም። አንቺ ቀድመሽኝ ከሄድሽ እኔ በምን አቅሜ ነው ሰዎችሽ የምሸኘው? እኔ በምን አቅሜ ነው የአንቺን ሀዘን ተቋቁሜ ሀዘንተኛን የማስተናግደው ይላት ነበር። እሷ ደግሞ እኩል እንሙት፣ አብረን እንሙት፣ እኔም እኮ ያንተን ሀዘን ተቋቁሜ እንግዳይን መሸኘት አልችልም ትለው ነበር። የሚገርምሽ ነገር ልክ አባቴ እንደሞተ እናቴ ለእኔ ቀብር ለእኔ የሀዘን ጊዜ ሆናችኋል ብላ ምስር ሳይቀር ለቅማ አጥባ ነበር ያስቀመጠችው። ለሞቷ ተዘጋጀች። ኧረ ተይ እስክንል እስክናለቅስ እሱ ሄደብን አንቺም አትሂጂ እያልን የሞተችን ያህል እንደዛ ብንቆጣትም የእሱን ሀዘን ሳትወጣ እንግዳውን እያስተናገደች ይሄ ለእኔ እያለች ለቀብሯ ምስር፣ ዘይት፣ በርበሬ ሳይቀር አዘጋጀች። ልጆቼ ሴቶች ናቸው። በእጃቸው ሽሮና በርበሬ አዘጋጅተው አያውቁም። እኔ ሞትኩኝ ቀን ይዋረዳሉ። ባሌ እውነቱን ነበረ። እሱን በክብር ሸኘሁት እኔ ስለሆንኩኝ፣ እኔንም በክብር ሸኙኝ። ሁሉን ነገር አዘጋጅቼ የላችኋለሁ ብላ እንዳማረተች መብላት መጠጣት አቅቷት እሱ በሞተ በአንድ ወሩ እሷ ሞተች። የሚገርምሽ ነገር ግን አባቴ አጠገብ ላይ ቀብር ተገኝቶላት አባቴ አጠገብ ነው እናቴም የተቀበረችው። ያ ሀዘን ለእኔ በጣም ከባድ ነበር። ያ ህመም ለእኔ በጣም ከባድ ነበር። ባሌ እንዴት አልተረዳኝም? እነሱ ከሞቱ እነሱን ከቀበርኩኝ በኋላ ደግሞ ወንድሞቼና እህቶቼ ጋር ከባድ ግጭት ውስጥ ገባል። እናቴና አባቴ እድሜ ልክ የኖሩበት አባቴ በወጣትነቱ ብዙ ዋጋ ከፍሎ የያዘው የምንወደው ትዝታችን፣ ታሪካችን፣ ፍቅራቸው፣ ተምሳሌትነታቸው ያለበት ቤት ይሸጣሉ። ለእኔ ደግሞ የእናታችንና የአባታችን ማስታወሻ ነው፣ ትዝታችን ነው። መተን እንረፍበት፣ እንሰብሰብበት፣ የልጅ ልጆቻችንን ታሪክ እንንገርበት፣ ይረፉበት እንጂ ባካችሁ አይሸጥ ብዬ በማጸንም ወንድሜ ስራ ተበላሽቶብኛል፣ ሸጬ የማገኘውን ገንዘብ ለስራ ማድረግ አለብኝ ሲል እህቴም ልጆቼን በክራይ ቤት እስከመቼ ያሳድጋለሁ ይሸጥና ቤት እገዛበታለሁ ብላ እምቢ ባይሆኑ አቅም የለኝ እኔ ያልገዛው ሀዘኑ በጣም ጎዳኝ። እሺ ቢያንስ 1 ዓመትና 2 ዓመት ስጡኝ፣ ሰርተን እቁብም ገብተን ቢሆን ድርሻችሁን እንሰጣችኋለን እኔ ልግዛ ብላቸውም አሻፈረን አሉ። ያኔ ነበረ አለመስራቴ፣ ገንዘብ በበቂ አለመያዜ፣ የኔን የእሱም ሸክም ባሌ ላይ መሆኑ ግብግብ ያደረገኝ። ታዲያ እዛ ሀዘን ውስጥ ሆኜ ነው 3ኛ ልጅን የወለድኳት። ለአመታት እያለቀስኩ እያዘንኩ ድብርት ውስጥ ሆኜ በእርግጥ ባሌን በጣም ጎድቼዋለሁ። ግን የተረዳኝ የሚደግፈኝ የሚያግዘኝ ከጎኔ የሆነ መስሎኝ ነበረ። ባሌ ለካ ድብርትና ሀዘኔን እንኳን የማይጋራኝ ሰው ሆኖ በዛ ሀዘንና ብቸኝነቴ ሰዓት የሚወደው የሚያዝናናውን ህይወት ውጭ ላይ ከእኔ ተደብቆ ጀምሮ ነበረ። እኔ ከሀዘኔ ከብቸኝነቴና ከባዶነቴ ጋር ስሰቃይ እሱ ግን ዞርም ብሎ ላያየኝ ምን ሆናለች ብሎ ላይደግፈኝ ውጪ ላይ ህይወቱን ቤቱን እየሰራ ነበር። ትረጋጋለች ብሎ ባሰበበት ሰዓት ሲመጣ የባሰ ነገሩ ጥንቅጡ ወጥቷል። እንደነገርኩሽ የቤቱን ዕቃ ጨርሼዋለሁ። ልጆቼ ፈርተው ደንግጠው ጥግጥጋቸውን ይዘዋል። እኔ ሌላ ታሪክ ውስጥ ገብቻለሁ። ከእህት ከወንድሞቼ ጋር ተቆራርጫለሁ። ማንም የለኝም።
በወቅቱ እኔም ለሱም ጓደኞች የሆኑ በጣም የሚያከብሩን የሚቀርቡንን ጓደኞቻችን ጋር ሁሉ ደውዬ ጉዳዩን ተናግሬያለሁ። ሁለት ሌላው ስህተት ደግሞ ያ ነበር። ህይወቴን ለመጨረሻ ጊዜ ብልሽትሽቱን ያወጣብኝ የባሌን ገመና አሳልፌ ለወረኛ ሰጠሁኝ። ጓደኛ ምንም ጓደኛ ቢሆን ምንም ወዳጅ ቢሆን ስትከባበሪ ውስጥ ምስጢርሽን ሳትተዋወቂ ነው እንጂ ገመናሽን ያወቀ ቀን መከባበርሽ ይቀራል። ውስጥሽን ቤትሽን ገብቶ ዘልቆ ያየ ቀን መገማመት መናናቅ ይጀመራል። እኔ ግን በወቅቱ መፍትሄ መስሎ ስለተሰማኝ የባሌን ድርጊት ለጓደኞቹ ደውዬ ተናግሬ መፍትሄ እንዲሰጡኝ ይሁን እንዲያስታርቁኝ ይሁን እንዲሸመግሉኝ ይሁን አላቅም። በዛ ስሜት ውስጥ ሆኜ ግን የኔም ጓደኞች ጋር የእሱም ጓደኞች ጋር ደውዬ እንዲሰበሰቡልኝ አድርጌያለሁ። ሲመጣ ነገረ ሁኔታ ሁሉ ሌላ ትርምስ ውስጥ ነው። በጣም ግራ ገባው። ምን እየሰራሽ ነው? ለምንድን ነው የማትረጋጊው? በጣም አካበድሽ፣ በጣም አጋነንሽ። ምን አይነት ስነ ስርዓት ነው ብሎ እኔ ብሶ እሱ ተናዶ ቁጭ አለ። ሁኔታዬን ሲያይ የእሱ አውሬነት ደግሞ ጭራሽ ወጣ። አይመለከትሽም፣ እንደውም አልፈልግሽም፣ እንደውም ከዚህ በኋላ በእኔ ህይወት ውስጥ ቦታ የለሽም፣ እንደዚህ በማስፈራራትና እንደዚህ በማድረግ ልትቆጣጠሪኝ እየሞከርሽ ነው፣ ምን እያደረግሽ ነው እያለ እንቧ ከረየው ማለት ጀመረ። ሁኔታውን የሰሙ ጓደኞቻችን ማስፈቀድ ያለባቸው ከስራቸው አስፈቅደው፣ ሌሎችም ደግሞ እረፍት ላይ የነበሩት እንቅልፋቸውን እንኳን ሳይጨርሱ እየተጨነባበሱ እቤት ድረስ መጡ። ይህን ሲያይ ደግሞ ባሌ ይበልጥ ተናደደ፣ በጣም ተቆጣ። በዛች ሰከንድ ውስጥ በዛች ሞመንት ውስጥ እኔና እሱ ቁጭ ብለን ሳናወራ ምንድን ነው ሳንባባል እንዴት ነው ሳንባባል ያ ሁሉ ሰው ግልብጥ ብሎ ሲመጣ ትንሽ ሆነ። በጣም አፈረ። ምክንያቱም በጓደኞቹ ዘንድ እጅግ በጣም የሚሰማ የሚከበር ቦታ የሚሰጠው ሰው ነው። ይህን ጉዱን ሌሎች ሰዎች መስማቱ ለሱ ትልቅ ቅሌት ነው። እኔም በእርግጥ ያንን ለመጠቀም ነበረ እነሱን የጠራሁት። በደንብ አገናዝቤ ባላስብበትም ይህን ቅሌትና ውርደቱን ግን ጓደኞቹ ካወቁ ድጋሚ ወደዚህ ጉዳይ አይቀርብም፣ ካልሆነም ደግሞ ምን መወሰን እንዳለብኝ እንኳን አላወቅኩም ነበረ። ለሱ ግን ያ ነገር ቀላል አልነበረም። ከእኔ እንደዛ መሆን በላይ ጓደኞቹን መሰብሰቤና ለእነሱ ሁኔታውን መንገሬ እጅግ በጣም አግሬሲቭ አደረገው። በወቅቱ ባይናገረውም ከዛ በኋላ የመጣውን ክስ ነው ምነግርሽ ትለናለች። ጓደኞቹ ተሰበሰቡ፣ እንድንረጋጋ አዘዙኝ። የሆነውን ነገር ጠየቁኝ፣ የሆነውን ነገር አስረዳኝ። ባለቤቴ በዚህ ድብርት ውስጥ በዚህ ሀዘን ውስጥ ሆኜ ለአመታት እንደዚህ በሆንኩበት ሰዓት አባቴ ነው መደገፌ ነው ባሌ ነው ያልኩት ሰው ቼት እያደረገ ከሌላ ሴት ጋር ወጣ ገባ እያለብኝ ነው። ከሱ የምጠብቀው ነገር አይደለም፣ በቃኝ፣ እንደውም አለያዩኝ፣ ተውኝ ብዬ እንቧ ከርየሁ አልኩኝ። ተረጋጊ ተባልኩኝ። ለመረጋጋት ሞከርኩኝ። እሱንም ጠየቁት፣ ይሄ ነገር ትክክል ነው ወይ ተባለ። አዎ፣ በአንድ አጋጣሚ የተዋወቅኳት ልጅ ናት፣ ምንም ኤክስትራ ግንኙነት የለንም፣ ጀስት ትውውቅ ነው። ይህን ነገር ለማቆም እየሄድኩኝ ነበረ። ነገር ግን እዚህ ውስጥ ራሱ የከተተችኝ እሷ ናት የሚል ክስ አቀረበ። ለምን ምን ተፈጠረ ተባለ። በገጠማት ሀዘን ምክንያት አንደኛ ቶሎ ልትረጋጋ አልቻለችም። እኔንም ልጆቿንም ማየት አልቻለችም። ራሷንም መመልከት አልቻለችም። ሰው ይሞታል፣ ይወለዳል፣ ይኖራል። ይህን እውነት ከኛ በላይ የሚያውቅ የለም። እኛ እዛው የሞትና የህይወት አፍንጫው ላይ ነው ስራችንም፣ ህይወታችንም፣ ትምህርታችንም። አባትና እናቷ ፈጣሪ ይመስገን እድሜ አይተው የልጅ ልጅ አይተው እድሜን ጠግበው በጥሩ ፍቅር በጥሩ ክብር ሞተዋል። ለእሷ ምን ማለት እንደሆኑ አውቃለሁኝ። በእርግጥ ከወንድምና ከእህቶቿም ጋር የገባችበት ነገር ቀላል አይደለም። ቢሆንም ግን ለአባትና ለእናቷም ስያሜ የሚሆን ባገኘችው ውርስ ገንዘቡ አልባከንም። እሷም ለልጆቿም ለራሷም ለእኛም የሚሆን ቤት ገዝታበታለች። ገንዘቡም ቢሆን ቁም ነገር ላይ ነው የዋለው። ነገር ግን ይሄ ጉዳይ አመታትን ተሻግሮ ሁሌም እኝኝ የምትልበት ቤታችንን ሀዘን የረበበበት ደስታ ያጣች መረጋጋት ያጣች ሴት ሆናለች። ከሀዘኗ አለውጣም በሚል ችክተዋ ምክንያት እኔንም ረስታኛለች፣ ልጆቿንም ረስታለች፣ እራሷንም ረስታለች። እኛ ደስታ እንፈልጋለን፣ ሰላም እንፈልጋለን። ስራችን ምን ያህል ዲፕሬሽን ያለው ምን ያህል ውጥረት ያለው እንደሆነ ለእሷ ለእናንተ አልነግራችሁም። በእርግጥ እሷ ስራውን ስላልሰራችሁ ከትምህርቱ ውጭ ላታውቀው ትችላለች። እቤታችን ስንመጣ ህይወታችን ውስጥ ስንቀላቀል ቢያንስ ከዋልንበት ድብርትና ከመጣንበት ስሜት ተላቀን ደስታና ሰላም መረጋጋት እንፈልጋለን። መሳቅ መጫወት እንፈልጋለን። እኔ ቤቴ ውስጥ የእሷ ቤተሰቦች ከሞቱና ከቤተሰቦቿ ጋር ከተቆራረጠች በኋላ ይህን ሰላም አጥቼዋለሁ። አይታኝ እንኳን አታውቅም። ሴክሹዋል ፍላጎቴን እንኳን በአግባቡ ከእሷ ጋር ለመወጣት ሁሌ የምሳቀቃለሁ። ዝግጁ ላትሆን ትችላለች፣ ሰላም ላትሆን ትችላለች ብዬ ጀርባዬን መስጠት ከጀመርኩኝ ቆይቻለሁ። እነዚህ ስሜቶች ናቸው ስሜቴን የምገልጽለት ሀሳቤን የማዋየው ሰው በምፈልግበት ሰዓት እንደዚህ አይነት መንገድ ላይ የገባሁት ብሎ ባለቤቴ ክሱን አቀረበ። ይህን ነገር ስሰማ ሀውለት ከላይ ከጭንቅላቴ ጀምሮ እግሬ ድረስ ሰውነቴ ስንጥቅ ነው ያለው። እንዴት አላሰብኩትም? በጣም ትክክል ነበር። እኔ ከቤተሰቦቼ ሞትና ከእህት ወንድሞቼ ጋር ከተጣለሁኝ ብቻዬን ከሆንኩኝ በኋላ ከባድ ብቸኝነት ውስጥ ገብቻለሁ።
ቤተሰብ ራሴን ረስቻለሁ፣ ልጆቼን ረስቻለሁ፣ ቤቴን ረስቻለሁ። አላቅም እንደ ጉዝ ነው ቤት ውስጥ የምንቀሳቀሰው። በተቻለ መጠን እኮ እሱን ለማስደሰት እሱን ትሪት ለማድረግ እሞክራለሁ። ነገር ግን እውነቱን ነው የድሮ እኔነቴ ጠፍታ ነበረ። ፈገግ ብዬ እንኳን አላቅም። ነገር ግን አባቴ የዛን ያህል ዓመት እናቴን ለ2 ዓመታት የአልጋ ቁራኛ ሆና እንዴት አድርጎ ሲያስታምማት እንዴት አድርጎ ሲንከባከባት ሳይ ነው የኖርኩት። ባሌ ደግሞ የኔን ይችን ጊዜ እንዳልፍ ይረዳኛል ይረዳኛል ነው እንጂ አልታመምኩ፣ ዳይፐር አልፈለግኩኝ፣ አጉራሽ አልባሽ አልፈለግኩኝ። ከዚህ ስሜቴ ጋር ስታገል ትዕግስት ያጣል ብዬ ፈጽሞ አልጠበቅኩም ነበር። በቃ ባለቤቴ ለእኔ እንደ አባቴ ተምሳሌት ነበርና፣ ግን የከሰሰኝ ክሱ ሁሉ እውነት ነው። እኔ በሀዘን ውስጥ ጭልጥ ብዬ ገብቼ ሀዘን ምርኮኛ ሆኜ ነበር። ላይጠቅመኝ ያም ነገር ውበቴን አሳጥቶኛል፣ ቅልጥፍናዬን አሳጥቶኛል። አዎ በቃ የሆነ ነገር ሆኜ ነበር። በዛ ሰዓት ነበር ልክ በመብረቅ እንደተመታው ብንን ያልኩት። ታዲያ ነግረሃታል ወይ ይሄ ነገር ትክክል አይደለም ብለህ አስረድተሃት አንተም እየጎዳህ እንደሆነ የሱ ሀዘን ልትነግራት ሞክረሃል ያሉት። አዎ በጣም ብዙ ጊዜ ተናግሬያለሁ። ነገር ግን ገና ይህን ሀሳብ ሳነሳ አንተ አትረዳኝም፣ ያጣኋቸው እኮ እናትና አባቴ ምን ማለት እንደሆኑ አታውቅም ብላ ሌላ ጥልቅ ሀዘን ውስጥ ትገባለች። ሌላ እንባ ውስጥ፣ ሌላ ስቃይ ውስጥ ትገባለች። ያንን ስቃዋን ስመለከት ለምን እነካካታለሁ ብዬ ዝምታን መረጥኩኝ አለ። ሁሉም ተቆጡኝ። በጣም ትክክል ነው። እኛም እያየንሽ ነው። የድሮ አንቺነትሽ አይደለም። እዚህ ጋም ህይወት አለሽ፣ እዚህ ጋም ኑሮ አለሽ። ልጆችን አምጥተሻል፣ ትዳርን መስርተሻል። ቤትሽን መመልከት አለብሽ። ከሀዘን መውጣት አለብሽ። የሞተው ሞቷል፣ ያለፈውም አልፏል ብለው እኔንም እሱንም ተቆጥተው ከዚህ በኋላ ይህን ነገር እንዳንሰማ ብለው መማርና ማወቅ ያለብንን ነገር አሳውቀውን ያ ጊዜ እርቅ ሆነ። እሱም ከዚህ ነገር እንዲወጣ ሁለት ከዛ በኋላ እኔ ራሴን ማየት ችያለሁኝ። መመለስ በማንችለው ነገር ውስጥ ተወጥረን ህይወታችንን እናጣለን፣ ቤታችንን እናጣለን፣ ትዳራችንን እናጣለን። ነገር ግን ባሌን ግን ከዛ ጊዜ በኋላ አጣሁት። አዋረድሽኝ አለኝ። ገመናዬን አወጣሽ፣ በጓደኞቼ ፊት አንሼ እንድታይ ያደረግሽኝ። አንድ ስህተት ብሳሳት ብርድ ልብስ አልሆንሽኝም፣ ቀለል አልሆንሽኝም፣ አስፈራራሽኝ እያለ ቀን ከሌት የሚነተርከኝ የሚነዘንዘኝ የሚገላምጠኝ ባልሆነ በእኔ ሰላም አጣ፣ ቤቴ ሰላም አጣ፣ ደስታና መረጋጋት ራቀን። ቺቲንግ ምንም አይነት ሰበብ፣ ምንም አይነት ምክንያት፣ ምንም አይነት ማካካሻም ማወራረጃም የለውም። ባለቤቴ ያንን ካደረገ በኋላ ግን እኔን እንደ ሰበብ ተጠቀመኝ። ፊት ለፊቴ ላይ እንደፈለገ መሆን ጀመረ። እሱ ቺት ማድረጉ ከህይወቴ እንዳስወጣው የሚያደርገኝ ጉዳይ ነው። እሱን አጥቼ መኖር እችላለሁ ወይንስ ቀስ ብዬ ተነጋግሬ ከዚህ ነገሩ እንዲወጣ ማድረግ እችላለሁ ብዬ አለማሰቤና አለመረጋጋቴ ተበድዬ እንደ በዳይ እንድለምነው አደረገኝ። እባክህን ነገር ተወኝ፣ ህይወታችንን እንመልስ፣ ኑሯችንን እንመልስ እያልኩኝ መለመን ጀመርኩኝ። ጭራሽ ከቤት ጥሎኝ ወጣ። ያን አልቻልኩም፣ ናፍቆቱን አልቻልኩም። የቅርብ የሆነ አንድ ጓደኛ አለው ሚስጥሩን ሁሉ የሚያውቅ። ያኔ እሱን ጠርቼ አስለመንኩት። እሱም ሄዶ ተቆጥቶ ለምኖ አመጣው። ነገር ግን የመናቅ የመተው የመረሳት ህይወትን መኖር ጀመርን። ደስ ሲለው የሆነ ስሜት ሲሰማው ጥሎኝ ይሄዳል። አሁንም መልሼ ጓደኛውን እልካለሁ፣ ይዞት ይመጣል፣ ያስታርቀናል። ቢመጣም ቢኖርም እንደሌለ ነው። በቃ እንደፈለገ ይሁን፣ ለልጆቹም ለኔም ብቸኛ ከሚያደርገን ይኑርልን። እዚህ ድብርት ውስጥ እና እዚህ ሀዘን ውስጥ ከሆንኩኝማ ራሴን ነው ማጠፋው ብዬ በመኖሩ ብቻ መጽናናት ጀመርኩኝ። በየጊዜው እኔ እንድቆርጥና እኔ ከህይወቴ ውጣ ብዬ ፍች እንድጠይቀው ነበረ ቤቱን ጥሎ የሚወጣው። እንደዚህ የሚያንጓጥጠኝ የሚያንቋሽሸኝ ምንም ለኔ ቦታም ስፍራ የሚያጣው እንደ ንግስት ይጠነቀቀኝ ይወደኝ የነበረው ባሌ ባንድ ያውርዶ ካፈር ጋር ደባለቀኝ። እንዳልኩሽ በዛች ልጅ ፍቅር ጥልም ጭልጥ ብሎ ገብቷል። እሷም ሚስትን ፈተህ ካልሆነ ላገባህ አልችልም የምትል ጨቅጫቂ ሆናበታለች። ይሄ ጭቅጭቅ ሲበዛበት ነው ቤቱን ጥሎ የሚወጣው። እኔ ደግሞ እያለቀስኩ እየለመንኩ ይቅርታ እያደልኩኝ ጓደኛውን እየላኩኝ ፍቺ የሚባለውን አታንሳ፣ እንደፈለግኩኝ በቃ ከልጆች ጋር ብቻ ኑር፣ ቤት ውስጥ ኑር ብዬ ለማኝ ሆንኩኝ። ይሄ ጉዳይ 1 ዓመት ያህል ቀጠለ። እየተከተልኩት ስለ ፍቺ እንዳታሰማኝ እንደፈለግኩን እያልኩት በ1 ዓመት አንደኛው ቀን ላይ ግን ብድግ አለና ተይኝ በቃ ፍቺ ነው የምፈልገው አለኝ። እንደተለመደው አልቅሼ ጓደኛው ጋር ስደውል መጣ። ጓደኛው አብሮን ቁጭ አለ። በቃ አንተ ሁሉንም ነገር ታውቃለህ፣ ከዚህ በኋላ እዚህ ህይወት ላይ ፍቺ ነው የምፈልገው። እዛ ዕለት ጓደኛው ሁኔታዬን ሲያየኝ እጅግ በጣም አዘነልኝ። ለምን ነው እሱም ለመነው፣ እኔም ለመንኩት። እሱማ ጭራሽ ከመለመን አልፎ ሙልጭ አድርጎ ሰደበው። አፉን አውጥቶ በቃ ሌላ ሴት ወድጃለሁ፣ ሰው ነኝ፣ ወድቄያለሁ፣ ይሄ ህይወት ደግሞ በቅቶኛል፣ ውስጤ እንደዛ ነው የሚነግረኝ ብሎ ቁርጥ ያለ ነገር ተናገረ። በዛ ሰዓት ውስጤ የሆነ ነገር ተገለባበጠብኝ። ነፍሴ እንደሆነ ነገር ተንሰፈሰፈችብኝ። ጓደኛው ዞር አለና ስሜን ጠርቶ ቁረጪ ያለኝ። ተይው፣ ኑሮሽን ኑሪ፣ ልጆችሽን አሳደጊ፣ የተማርሽ ነሽ፣ ብዙ ነገሮችን ማድረግ ትችያለሽ፣ ብዙ ነገሮችን መለወጥ ትችያለሽ፣ እኔ ከጎንሽ ነኝ፣ አግዝሻለሁ። ይህን ሰውዬ ግን ተይው፣ በቃሽ፣ ተይው አለኝ። እሱ ያንን ቃላት ሲናገር እኔም ውስጤ ላይ የሆነ ነገር ብጥስ ሲል ተሰማኝ። እሺ ያልኩት። ሁለት እናቴ አባቴ ሲሞቱ አላደረኩት። ከዚህ ዕለት እነሱ ከወጡ በኋላ ፀጉሬ ላጨሁት።
ፀጉሬን ላጨው፣ ጥቁር ለበስኩ። ልጆቼ ደነገጡ። ፀጉሬን እያላጨው እያንዳንዱ ፀጉሬ ካናቴ ላይ ጠብ እያለ እሱ ሞቷል እያልኩኝ ለልቤ ነግረው ነበር፣ ለራሴ ነግረው ነበር። እኔ ባሌን የቀበርኩ ሰው ነኝ። ባሌ የሞተብኝ ሴት ነኝ። ከዚህ በኋላ ራሴን ሁሉ ነገሬን በጣልኩኝ ሰዓት ፀጉሬን ነበር ያልተውኩት። ፀጉሬን እንከባከበው ነበር። ለምን አትይኝም? ፀጉሬን ባሌ ይወደዋል። መጀመሪያ ከላይ ላይ ማውረድ የፈለግኩት እሱ የሚወደውን ነገር ነው። ከእሱ ጋር አብሬ መቅበር የፈለግኩት። በሚመጣ ቀን ሲያየኝ በጣም ደነገጠ። ጥቁር ለብሼ ነበር፣ ፀጉሬ ተላጭቷል። እዛ ዕለት ሌላ ሰው ሆኜ ነበር። አልቅሼ ወጥቶልኝ ባሌ ሲመጣ እንኳን ላዩ አስጠላኝ። በቃ ሌላ ሰው ማናገር ነው እንጂ ባሌ ማናገር አልመሰለኝም። ምን ሆነሻል አሉኝ። በጣም ደነኛ ነኝ አልኳቸው። ግራ ገባቸው። ሁኔታዬ ንቅት ብያለሁ። ግራ ተጋቡ። እሱ ራሱ አይ በቃ ይቅር ዛሬ ማድረግ አልችልም ሲል አንቄ ያዝኩት። በፍጹም ዛሬ ሳፈታኝ ከዚህ ቤት አትወጣም። ፎቶዎቹን አምጥቼ ፊት ለፊቱ ላይ ብጭቅጭቅ አድርጌ ቀደድኳቸው፣ አቃጠልኳቸው ፊት ለፊቱ። የኔና ያንተ ነገር እንዴት ተቃጥሏል? አንተን ቀብሬያለሁ። ከዚህ በኋላ ላይ አልፈልግም። ልጆችን ማየት ከፈለግ እኔ በሌለው ሰዓት፣ እኔ ባልኖርኩኝ ሰዓት ናናያቸው። አንተን ህይወታችንንም እንደ አባትና እንደ እናቴ ቀብሬሃለሁ። ለሐዘንህን የተላጨሁት ሐዘንህን የተቀመጥኩት አልኩት። አነጋገሬ እንደ እብድም ይመስላል፣ እንደ ጤነኛም ይመስላል። ግራ ተጋቡ። አይ በቃ ተይ በዚህ ሁኔታ አይሆንም ሲሉኝ በፍጹም አልኩኝ። ፍቺው ሆነ፣ ሄደ። እንደነገርኩሽ ነው የተማርኩ ምን ያልኩኝ ሴት በሆንም ስራ ምንድነው፣ ውጭ ምንድነው፣ የስራው ዓለም ምንድነው የሚለውን ነገር አላውቅም። እነሱ ጋር ሸጠን በተካፈልነው በተዋረስነው ገንዘብ ቤት ገዝቼበታለሁ። በህይወቴ አንድ ጥሩ ነገር እናትና አባቴ ከሞቱም በኋላ እንዳልቸገር አመቻችተውልኝ ነው እንደሞቱት እያልኩኝ እመርቃቸዋለሁ። ቤት አለኝ። ልጆቼን ሰብስቤ ራሴ ላይ መስራት ጀመርኩኝ። ራሴን ማበርታት፣ ራሴን ማጠንከር፣ ሰው ለመሆን መታገል ጀመርኩኝ። ምን ልስራ? ምን ላድርግ? ለሱ የቀለብ ልለው፣ ለሱ ለልጆች ትምህርት ቤት ልለው? በፍጹም አላደርገው። ምን ማድረግ አለብኝ እያልኩኝ ራሴ ጋር መፋተግ ጀመርኩኝ። ያኔ ከታች ተነሳው፣ ራሴን መጠበቅ ጀመርኩኝ። አመጋገቤን ማስተካከል ጀመርኩኝ። ልጆቼ በጣም ተረብሸው ነበር። የሆነ ነገር የሆንኩ ይመስሏቸው ፈርተው ነበር። ህፃናት ልጆች መሆናቸው ጠቀመ እንጂ ትንሽ ከፍ ያሉ ቢሆኑ ኖሮ አይምሯቸው ሁሉ ሊነካ ይችል ነበር። ነገር ግን እኔ ከቀን ወደ ቀን እየተሻሻልኩኝ እያገገምኩ መጣሁ። መቆምሽ ግዴታ ነው። ሰው መሆንሽ ግዴታ ነው። ማማለልሽ ማማርሽ ግዴታ ነው። ለልጆችሽ ደግሞ እናት ሆነሽ ጀግና ልጆችን ማፍራትሽ ግዴታ ነው ብዬ እልህ ተጋባሁ ከራሴ ጋር። ያኔ ምን ልስራ እያልኩኝ ማሰብ ጀመርኩኝ። ባለ አንድ መኝታ ኮንዶሚኒየም እዛ አካባቢ ላይ ተከራይቼ ያለንበት ቤት ቆንጆና ቪላ ስለነበረ አከራየሁት። ያን አከራይቼ በቤት ኪራዩን ከፍሎ የሚመጣው ትርፍ ገንዘብ ለልጆቼ ትምህርት ቤት አደረኩኝ። ለቀለብስ ምን ላደርግ ብዬ ደግሞ ማሰብ ጀመርኩኝ። ያኔ ቤቴ ውስጥ እንጀራ መሸጥ ጀመርኩኝ። ከሁለት ንጹህ እንጀራ እየጋገርኩኝ ለሱቆች አከፋፍላለሁ። ነገር ግን ከጓደኞቼ ሁሉ እራኩኝ። ወደ ታች ወረድኩ፣ ወደ ቁልቁል ወረድኩኝ። እንዴት ናት እያሉ ትልቁ ቤቴ እያለው እየመጡ ያዩኝ የነበሩ ጓደኞቹ እንኳን እዛ ኮንዶሚኒየም ገብቼ እንጀራ ሻጭ መሆኔን ሲሰሙ ከክብራቸው ጋር ማልመጥን መስዬ ተሰማኋቸው። አንዷ ብቻ የእሱ የቅርብ ጓደኛው ሚስትና የእሱ የቅርብ ጓደኛው ብቻ አልተውኝም። ህይወትን መታገል ጀመርኩኝ። እኔ ስቆም ነው፣ እኔ ስሰራ ነው፣ እኔ ስኖር ነው ሁሉ ነገር። ፀጉሬም ማደገ፣ ማዲያቴም ለቀቀ፣ ሰውነቴም ወደ መጀመሪያ ቅርጹ ተመለሰ። ትምህርቴን መከለስ ጀመርኩ። ለዚህ በኋላ ህይወቴም ዓላማ የሚያለፈው ሳይሆን መጪው ነው ብዬ ለራሴ ነገርኳት። መጪው ደግሞ ስኬት ነው፣ መጪው ደግሞ እናትነት ነው፣ መጪው ደግሞ ሴትነት ነው። ሌላም ህይወት አለኝ፣ ሌላም ነገ አለኝ ብዬ መስራት ጀመርኩ። በዛ ሁኔታ እያለን አንድ የጋራ ጓደኛችን እናት ትሞታለች። ከሁለት ለራሴ ራሱ እስኪገርመኝ ድረስ መስታወት ላይ ቆሜ ራሴን ሳያት ሌላ ሴት ናት። ያቺ የድሮዋ ወጣቷ ቆንጆዬዋ ልጅ ተመልሳለች። እንዴት እንደሆነ አላቅም። ውስጤን ስላከምኩት ላይ ታከመ። ከሱ ከጓደኛው ሚስት እቤት ድረስ መታ በመኪና ይዛኝ ሄደች። መኪናውን አቁመን ስንወርድ ባለቤቴ ሲያየኝ አላመነም። ገና ሳዩ ግን እኔ እንደሆነ ነገር አደረገኝ። እዛው መኪናው ላይ ተመልሼ የገባሁና እሱ ገብቶ ሲወጣ ነው እኔ የምገባው አልኳት። ጥላቻ እያለብሽ ነው እንዴ የዚህን ያህል ያማረብሽ ብላኝ ተሳሳቅ። እዚህ መቅረትሽ ማለት ምንም አልዳነችም ብሎ እንዲመጻደቅብሽ ነው የሚያደርገው። ሄደሽ በኮንፊደንስ ሰላም በይው አለችኝ። እውነትሽን ነው ብዬ ወጣሁ። ስቀርበው አላመነም። እሱ ሌላ ሰው መስሏል፣ እኔ ሌላ ሰው ሆኛለሁ። ያለ ነገሩ አርጅቷል፣ ያለ ነገሩ ጠቁሯል፣ ሌላ ሰው መስሏል። ያን ነገር ኖቲስ ላደርግለትም አልፈለኩም። ሰላም አልኳቸው። እንዴት ነህ ደህና ነህ ምናምን ብዬ ልክ እንደ ማንኛውም መንገደኛ ሰላም ስለው ግራ ተጋባ። በጣም ደነገጠ። የሆነ ሰፍ ብዬ ምናምን ምሰማው የምጠመጠምበት መስሎት ነበር መሰለኝ። ከዛች ቀን በኋላ የተያየ ነው። በዚህ ቀን ላይ ለቅሶ ላይ ነበር። ከዛ በኋላ ምን ሆነ አትይኝም? ከትምህርቴ ጋር የተያያዘ የግል ቢዝነስ ጀመርኩኝ። ጥሩ ገቢ ማግኘት ጀመርኩኝ። በዛም ህይወቴ ላይ በጣም ብዙ ወንዶች ወደ እኔ ህይወት
እስቲል ይጎርፋሉ። እኔ ግን ልጆቼን በእንጀራ አባት ለማሳደግ እስካሁን ዝግጁ አይደለሁም። አሁን ያለሁት በዚህ ነገር ውስጥ ነኝ። ጥሩ ስራ ይዣለሁ፣ ራሴን ችያለሁ። በጣም ብዙ ሰዎች የሚማሉልልኝ ወጣት እንጂ የልጆች እናት አልመስልም። ባሌም ደጅ እየጠና እየተንከራተተ ነው። ፊትህን አይንህን እንዳላይ ብዬ እያባረርኩት ነው ትለናለች።